በኢየሱስ ክርስቶስ ከማዳናችን በፊት እንዲህ ነበርን። በበደላችንና በኃጢአታችን ሙታን ነበርን። በአየር ላይ ስልጣን እንዳለው አለቃ ፈቃድ የምንመላለስ ነበርን። የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት የምንኖር ነበርን። ከፍጥረታችን የቁጣ ልጆች ነበርን። በስጋ አሕዛብ ነበርን። በስጋ ያልተገረዝን ነበርን። ከኪዳኑ ሕዝብ የተለየን ነበርን። ከእግዚአብሔርም ተለይተን ያለ ክርስቶስ ነበርን። ለተስፋውም ቃል ኪዳን እንግዶች ነበርን። ይህ በክርስቶስ ኢየሱስ ካመንን በኋላ ደግሞ እንዲህ ነን። በደንብ አዳምጡኝ። ካመንን በኋላ እንዲህ ነን። እግዚአብሔር ከክርስቶስ ጋር ሕይወትን ሰጠን፣ በጸጋው አዳነን፣ ከክርስቶስ ጋር አስነሳን፣ በሰማያዊ ስፍራ አስቀመጠን፣ በክርስቶስ ኢየሱስ ደም ወደ አብ ቀረብን፣ ከአብ ጋር በክርስቶስ ደም ታረቅን፣ አዲስ ፍጥረት ሆንን፣ በክርስቶስ ኢየሱስ ደም ወደ አብ ቀረብን፣ የእግዚአብሔር ሕዝብ ሆንን። ሃሌሉያ። ከኤፌሶን ምዕራፍ 2 ነው ይሄንን ያወጣሁት። ካመንን በኋላና ከማመናችን በፊት ያለውን ህይወት ነው የነገርኳችሁ። በክርስቶስ ኢየሱስ በማመናችን ከዛ ከቆሻሻ ህይወት ወጥተን አዲስ ፍጥረት ሆነናል። ጌታ የተመሰገነ ይሁን። በዚህ ያልተደሰተ ሰው በምንም ሊደሰት አይችልም። ኮሜንት ላይ እግዚአብሔርን አመስግኑ።